የአውሮፓ ቻምፒየንስ ሊግ ሶስተኛ ዙር ጨዋታዎች ትላንትና በተለያዩ ስቴዲየሞች ተደርገዋል። ዛሬም ቀጥለው የሚከናወኑዋል። ትላንትና ከተደረጉ ጨዋታዎች መካከል በተለይ በወቅታዊ የቡድኖቹ እንቅስቃሴ እንደዚሁም ደግሞ ባላቸው የተጫዋች ጥራት ከፍ ያለ ግምት ተሰጥቶት የነበረው እና በኤምሬትስ የተደረገው የአርሰናልና አትሌቲኮ ማድሪድ ጨዋታ በአርሰናል 4-0 አሸናፊነት ተጠናቋል። ቅድም መግቢያ ላይ እንደተናገርኩት የመጀመሪያውን 45 የተመለከተ ተመልካች ብዙ ግብ ላይ ቆጠርበት እንደሚችል ይገምታል ብዬ አስባለሁ ይሄንን ጨዋታ። ምክንያቱም ሁለቱም በተለይ የግብ ክልላቸውን አብዝቶ በመከላከል ትላንትና የመጀመሪያው 45 ላይ ጥሩ ነበሩ ማለት ይቻላል። አትሌቲኮ ማድሪዶችም በተለይ የመጀመሪያው 15 ደቂቃ ላይ አርሰናል በጨዋታውን በማፍጠን የግብ ዕድሎችን ለመፍጠር ሲሞክር ነበር እና ያንን ሁነት በመከላከልና በማስቆም አትሌቲኮ ማድሪዶች የመጀመሪያው 45 ላይ ጥሩ ነበሩ ማለት ይቻላል። እንግዲህ ኳስን መቆጣጠርና ጨዋታን መቆጣጠር ሁለቱ ሁሌም የተለያዩ እንደሆነ ይሰማኛል እና በዚህም የአርሰናል የኳስ ቁጥጥር ከፍ ያለ ቢሆን እንኳን የአትሌቲኮ ማድሪድ ጨዋታን የመቆጣጠር ሂደት ጥሩ እንደነበር በጨዋታ እንቅስቃሴ ተመልክተናል። ሁለተኛው 45 በተለይ ከ56ኛው ደቂቃ በኋላ ሁሉም ነገር ለአርሰናል ያደላ ነበር ማለት ይቻላል። 57ኛው ደቂቃ ላይ ጋብሪኤል ማጋሌሽ ዴክላን ራይስ ከቆመ ኳስ ያሻማውን ኳስ ነው እንግዲህ ወደ ግብነት በጭንቅላት ገይቶ አስቆጥሮ ከዛ በኋላ ግቦች የተቆጠሩት ጋብሪኤል ማርቲኔሊ ከሉዊስ ስኬሊ የተሰጠውን ኳስ በአስደናቂ አጨራረስ 64ኛው ደቂቃ ላይ አስቆጥሮ 2-0 አርሰናል መምራት ጀመረ። ከዛ ቀጥሎ እንግዲህ ቪክቶር ዮኬሬሽ ነው በ3 ደቂቃ ልዩነት ሁለት ግቦችን አስቆጥሮ 67ኛውና 70ኛው ደቂቃ ላይ አርሰናል ይሄንን ጨዋታ 4-0 በሆነ ውጤት እንዲያሸንፍ ያገዘው። በጨዋታው እንግዲህ በአጠቃላይ ኳስ ቁጥጥር አርሰናል የተሻለ ነበር ብሎ ማንሳት ይቻላል። ምክንያቱም ቁጥሮች እንደሚያሳዩን ከሆነ 53% የኳስ ቁጥጥር ብልጫ ነበረው። ከዛ ማለፍ ግን የግብ ዕድሎችን በመፍጠር እንደዚሁም ደግሞ ያለቀላቸውን አጋጣሚዎችን በማግኘት እና በመፍጠር አርሰናል የተሻለ እንደነበር በምሽቱ ጨዋታ ተመልክተናል። ለምሳሌ በጨዋታው አርሰናል 17 ሙከራዎችን አድርጓል። ከነዛ ውስጥ 8ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ቀደም ሲል እንዳነሳሁት እንግዲህ ከ8ቱ ደግሞ 4ቱ ወደ ግብነት የተቀየሩ ሆነዋል እና የአርሰናል የቆሙ ኳሶች አጠቃቀም አሁንም እንግዲህ በአስደናቂነቱ ቀጥሏል። ትላንትና ከጨዋታው በኋላ እንደውም የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ በሁሉም መመዘኛዎች ጥሩ የነበረው ቡድን አሸንፎናል የሚል ሀሳባቸውን አንስተዋል። ቀደም ብሎ በርካቶች እንግዲህ በቆመ ኳስ አጠቃቀም አርሰናልን ያው ተጋጣሚዎች ይተቻሉ፣ ግን ደግሞ አጠቃቀሙ ላይ በደንብ የተሻለ ቡድን እንደሆነ የሚያምኑ የእግር ኳስ ተንታኞች ደግሞ አርሰናል አሁንም በቆመ ኳስ አጠቃቀሙ ረጅም ርቀት ሊያስጉዞ የሚችል ውጤት ያገኛል ብለው ሀሳብ ያነሳሉ። ትላንትና